ሌላ ሰው በምህረት ደበበ ገብረ ጻዲቅ ክፍል 5 ይዘን መጥተናል። ሰብስክራይብ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። ንጹህ ከኢትዮጵያ በልጅነቷ ስለወጣች ሁሉም ነገር አዲስ፣ ሁሉም ነገር ብርቅ ሆኖባታል። ከቡታጅራ እንደወጡ ወደ ዋናው የሐዋሳ መንገድ ከመግባታቸው በፊት እስከ ዝዋይ ያለው መንገድ ላይ ዘና ብለው መንዳት ቻሉ። በየመሃሉ ጥቂት ትናንሽ ከተሞች ካልሆኑ በስተቀር ጸጥ ያለና ጥቂት መኪናዎች የሚታዩበት መንገድ ነው። የመሬቱ አቀማመጥና ዙሪያውን ሰፊ ክፍት ሜዳ መኖሩ መንፈስን ዘና ያደርጋል። ሌላዬ እንዴት ደስ ይላል በእናትህ! ጸጥታው፣ ደግሞ የአየሩ ንጹህነት! ኦ ማይ ጋድ! እዚህ መኖር ደስ የሚል ይመስለኛል አለች መስኮቱን ከፍታ ነፋሱን በእጇ እየቀዘፈች። እዚህ እንኑራ ታዲያ ብሎ ሳቅ ሲል፣ ቀልዴን መሰለህ እንዴ? አዲስ አበባ አልፈልግም። እዚህ ግን በደስታ ገበሬ ለመሆን ፈቃደኛ ከሆንክ። በትርፍ ጊዜ እያከምኩ ገበሬ ብሆን አልጠላም፣ ቆጮና ክትፎ ሰርተሽ እስካበላሽኝ ድረስ ብሎ ጀርባዋን አሸት አሸት አደረጋት። መንገዱ ደግሞ እንዴት ጭር ያለ ነው! መኪናም የለም እንዴ? እምብዛም ነው። ለፍጥነቱ ብለው ያኛውን መንገድ ነው የሚመርጡት መሰለኝ። ይሄ ትንሽ ራቅ ይላል። ግን የምር ኢትዮጵያ የመመለስ ጉዳይ እንዴት ነው አለ እድሉን ተጠቅሞ ትንሽ ለማውራት አስቦ። አንተ ቀልድም አታውቅም እንዴ? እኔ እዚህ ለሚኖሩትም አዝናለሁ። ሁሉም ነገር እኮ ገና ነው ገና ነው። እኔ አሜሪካዬ ምን አለኝ ልጄ ብላ የቀልዷን ኮስተር አለችበት። ቆይ እስኪ አስቢው። በእርግጥ አይመችም፣ ልክ ነሽ። ግን ልናመጣ የምንችለውን ልዩነትና ሰው ያለበትን የኑሮ ሁኔታ አስቢው። አለ አይደል? ምቾት ጥሩ ነው፣ ግን እኛ ካልሆንን ይሄ ድሃ ህዝብስ ማን አለው? ለምሳሌ እንደ ዝናሽና አባቱ አይነት ስንት ሰው አለ መሰለሽ። ደግሞ ደስታ ሁሌም እኮ በምቾት አይደለም የሚገኘው። መስጠትና ለሌላው መኖር የሚሰጠው እርካታ የሚበልጥ አይመስልሽም? ብሎ ልብ ውስጥ ያረገዘውን ፍላጎት ማፍሰስ ጀመረ። ውይ ሌላዬ ደግሞ ይህንን እኮ ብዙ ጊዜ ያወራ ነው። እሺ እኔ ተወኝ፣ ለልጆቹስ ቢሆን በቃ አቅማችን የፈቀደውን ያህል የምንችለውን ሁሉ እንረዳለን። ከዛ በላይ ግን እኔ እንጃ። ለእኔ መጀመሪያ ቤተሰቤ ነው የኔ ፍቅር። እዚህ ልኖር ብል እኔ ራሴ በድብርት የምሞት ይመስለኛል ብላ ፊቷን ጨምደድ ታደረገች። ምን ችግር አለ ታዲያ? ባልሽ ሳይካትሪስት ትታከሚያለሻ። አለመታመም እያለ መታከምን ምን አመጣው ልጄ? አይኖ ሌላዬ፣ አንተ ያለ ፍላጎት ይገባኛል። ግን እኔ እንጃ፣ የሆነ መንገድ እንፈልግለታለን እንጂ ኑሯችንን አፈራርሰን እዚህ መምጣቱ አይታየኝም ብላ ሀሳቡን ስትዘጋበት ነገሩን ባለበት ተወው። እኔ ምልሽ ፍቅር፣ ለዚች አጭር ጊዜ ሐዋሳ ድረስ ከምንሄድ ለምን ላንጋኖ አንቆይም? ሳቫና ወይ ቫኬሽን ክለብ መሞከር እንችላለን አለ። ከመንገዱ ዳር ተሰልፈው የሚሄዱትን ዝንጀሮች እንድታያቸው መኪናውን ቆም አደረገ። ጥሩ ነው፣ አንተ የመረጥከው ሁሉ ይስማማኛል ብላ ትከሻዋን ከፍ ዝቅ አደረገች። እንዴት ቀድሜ እንዳላሰብኩት ይገርማል። ቆይ እንግዲያውስ እህቴ ጋር ልደውልላት መሰል። ባለፈው ታይም ሼር አባል ነን ስትል ነበር አለ ቁጥሯን ከስልኩ ላይ ለማውጣት እየሞከረ። እህቱ ብዙም ሳትቆይ መልሳ ደወለችለት። ክፍል እንዳገኘችላቸውና በደረሱበት ሰዓት መግባት እንደሚችሉ ነገረችው። ቫኬሽን ክለብ ሲደርሱ ወደ ምሳ ሰዓት ላይ ነበር። ክፍላቸው ወደ ሐይቁ አቅጣጫ ከፊል እይታ ያለው ሲሆን ለሙሉ ቤተሰብ የሚበቃ ራሱን የቻለ ጎጆ ነው። ትልቁ አልጋ ካለበት መኝታ ክፍል ዕቃቸውን አስገብተው ለትንሽ ደቂቃ ጋደም ጋደም አሉ። ከዛም ቀለል ያለ ልብስ ቀያይረው ወጡና ከመዋኛው ፊት ለፊት ካለው ባር ተቀመጡ። ብዙም ሰው ስላልነበር አካባቢው ደስ የሚል ጸጥታ ድባብ ተውጧል። ከባሻገር ካለው ሐይቅ እየተነሳ የሚመጣው ቀዝቀዝ ያለ ስስ ነፋስ እየጨመረ የመጣውን የፀሐይ ግለት ለሰስ አድርጎታል። በአካባቢው ያሉ ወፎች ዝማሬ፣ ለስለስ ያለ ሙዚቃ፣ የቡና ማሽኑ ድምፅና የምግቡ ሽታ
ተስናስሎና ተሰባጥሮ ውስጥን እያባባ ዘና የሚያደርግ ስሜት አካባቢው ላይ ፈጥሯል። ውይ እንኳን እዚህ መጣን! በጣም ነው ደስ የሚለው። ሐይቁ ቢች አለው እንዴ? አለች ቀኝ እጁን በእጆቿ ይዛ የጣቶቿን ቁመት ከእርሱ ጣቶች ጋር እያወዳደረች። ይመስለኛል። እዚህ መጥቼ አላውቅም። የሳባውና የበቀለ ሞላ ሆቴሎች እንዳላቸው አውቃለሁ። ወይኔ ሰዓቱ ግን እንዴት ይሄዳል! ከመቼው ነው 9 ሰዓት የሆነው? አለች እንደ መንጠራራት እያለች። ሪሊ ለመዋኘት ካልፈለግሽ በቀር ወደ ሐይቁ ጥላ በረድ ሲል ብንሄድ የሚሻል ይመስለኛል። ምን አሰብሽ? ወረድ ብለን እንየውና ወይ ወደ ክፍላችን ሄደን አረፍ ብለን እንዳልከው በረድ ሲል እንምጣ። አሁን ግን ከመዋኘት ይልቅ ማረፍ ነው ያሰኘኝ። ምሳውም ነው መሰል ዛል ብያለሁ። አንተ ማረፍ አትፈልግም? አለች ፊቷ ላይ ድካም እየተነበበ። ጥሩ፣ መሸት ሲል ሐይቁ ዳር ካምፕ ፋየር አስደርገን ማምሸትም እንችላለን ብሎ ደረሰኙ ላይ ከፈረመ በኋላ ተነስተው እጅ ለእጅ እንደተያያዙ ወደ ሐይቁ ዳር ሄዱ። ሙቀቱ ከፍተኛ ስለነበር ብዙም ሳይቆዩ ወደ ክፍላቸው ተመለሱ። እንደገቡ እሷ አልጋው ላይ ጋደም ስትል እሱ ደግሞ ከሻንጣ ውስጥ የጀመረውን መጽሐፍ ፍለጋ መበርበር ጀመረ። ምን ጠፋብህ ሌላኜ? አለች በደረቷ እንደተኛች ፊቷን ወደ እርሱ መልሳ። አይ ምንም፣ አንድ የጀመርኩት መጽሐፍ ነበር። አንቺ ከተኛሽ ትንሽ ባነብ ብዬ ነው። እይ በእናትህ እዚህ መጽሐፍ አይነበብም። ና በእናትህ አረፍ በል። መንዳቱ አላደከምህም እንዴ? አለች እጆቿን እየዘረጋችለት። አይ ቡናው ነው መሰለኝ ንቅት ብያለሁ። ለነገሩ እሱም ጠፋ መሰል። እዚህ ያደረግኩት መስሎኝ ነበር አለና ሻንጣውን በእግሩ ገፋ አድርጎ አልጋው ላይ እጇን እያሻሸ ቁጭ አለ። እጁን ጎትታ ልታስተኛው ስትሞክር አውቆ አጠገቧ ውድቅ አለላትና ልፊያ ነገር ጀመሩ። ሁለት እጆቿን ይዞ አገጩን አንገቷ ስር እያስገባ ሆዷን እስኪደክማት ድረስ እያሳቃት ቆየ። አሁንስ እንቅልፍ አልሄድም? አለ እጁን እያላላላት። ሁለት እጆቿን እንደምንም ማስለቅቃ ከቁጥጥሩ ወጣችና ከላዩ ላይ ፊት ብላ ተራውን ስትኮረኩረው ቆየች። እንደምንም ብሎ ከላዩ ላይ እንዳለች ሁለት እጆቿን ከጀርባዋ ላይ ጠፍሮ ሲይዛት ትግሉን አቁማ ላይ ዝም ብላ ለጥ አለች። በቀስታ እጆቿን ለቆ ጀርባዋን ማሻሸት ሲጀምር እሷም ጭንቅላቱን እያሻሸች በሰውነቷ ውስጥ ስሜቷ በፍጥነት መርመስመስ ጀመረ። ወደ ጆሮ ጠጋለችና በሚፋጅ ትንፋሽ በታጀበ ለስላሳ ድምፅ ሌላዬ የኔ ፍቅር ብላ ሁለንተናውን ላዩ ላይ ጣለች። ከንፈሮቻቸው ሳይፈላለጉ ተገናኙ። ጥራ በረድ ሲል የዋና ልብሳቸውን ቀይረው ፎጣቸውን ትከሻቸው ላይ ጣል አድርገው ወደ ሐይቁ ወረዱ። አልፎ አልፎ በሐይቁ ዳር ሰብሰብ ብለው የሚያወሩ ሰዎችና ከዳር እየተንቦራጨቁ የሚጫወቱ ልጆች ይታያሉ። ወደ ሐይቁ ዳር ሲደርሱ ውሃውን በእግሯ ነካ እያደረገች ውይ በጣም ቆሻሻ ይመስላል መልኩ፣ እዚህ ውስጥ ነው የሚዋኘው? አለች ፊቷን ጭምድት አድርጋ። መልኩ ነው እንጂ በጣም ንጹህ ውሃ ነው። አፈር አዘል አሸዋ ስላለ መሰለኝ አለ ውሃውን በእጁ ዝቆ መልሶ እያፈሰ። ግን አይመስልም። አንተ ዋኝተህ ታውቃለህ እዚህ ውስጥ? ባለፈው ዓመት የመጣው ጊዜ ከእህቴ ቤተሰቦች ጋር ሳቫና ነበርን። ንጹህ ነው፣ ግድ የለሽም። ደግሞ ብዙም አይቀዘቅዝም። እንግባ። ውህ እኔ ይቅርብኝ አለች ቀስ እያለ እግሯን እየመታ የሚመለሰውን ውሃ እያንቦራጨገች ጎንበስ እንዳለች። ቀስ ብሎ ውሃውን በሁለት እጇ አፈሰና ሲረጫት ውይ እማሚ ምነው ባትሟዘዝ በእናትህ ብላ ስትንዘፈዘፍ እየሳቀ በሩጫ ውሃ ውስጥ ገባ። ትንሽ ተግደርድራ እሷም ገብታ ሲዋኙ ቆዩ። ከውሃው ወጥተው ሰውነታቸውን አደራረቁና እዛው ውሃው ዳር ተቀመጡ። እግሩን እስከ ቁርጭምጭሚቱ ድረስ ውሃ ውስጥ አድርጎ ጭንቅላቱን ጭኗ ላይ አንተርሶ በጀርባው እንደተንካለለ የባጤ ቆጡን ሲያወሩ ቆዩ።
ቁጭ ባለችበት በአንድ እጇ መሬቱን እንደተደገፈች በሌላኛው እጇ ደረቱ ላይ ያለውን ፀጉር እንደ መንጨት ሳብ ለቀቅ እያደረገች፣ ቆይ አንተ ግን ጨክነህ ጥለህን ለአንድ ወር እዚሁ ልትቆይ ነው? አለች ሲያብሰለስላት የቆየውን ጉዳይ እንደገና እያነሳች። ምን ላድርግ ፍቅር፣ እኔም እኮ እየደበረኝ ነው። ግን ደግሞ ምንም ጥሩ ነገር ላድርግ ካልሽ ትንሽ ህመም መፍጠሩ አይቀርም። ቆይ እሺ፣ አሁን አንተ እዛ ሰርተህና ሌሎች ሰዎችን አስተባብረህ ገንዘቡን መላክ ብትችል፣ ወይም እዛ ካሉ ሳይካትሪስቶች ጋር አንድ ላይ ሆናችሁ ፈንድ ምናምን አሰባስባችሁ አለ አይደል፣ እኔ እንጃ፣ ተለቅ ያለ ነገር ካልተደረገ ፋይዳው ምንድን ነው? እዚህ የምታደርገው አይጠቅምም ማለቴ ሳይሆን አለችና የጀመረችውን ሀሳብ ሳትጨርስ ከሐይቁ ባሻገር ወደ ማዶ እያየች ዝም አለች። ከእነርሱ ብዙም ሳይርቅ እያጓራ ውሃውን ሰንጥቆ የሚሄደውን ጀልባ ድምፅ ሰምቶ ቀና ብሎ ቁጭ አለ። ፍቅር፣ ምን መሰለሽ፣ እኔ ላደርግ የምችለውና ያለብኝን ሌላ ሰው ሊያደርገው ይችላል ብዬ አላምንም። እኔም ደስተኛ አልሆንም። በደንብ ሳስበው አሁን የሚያስፈልገው የዘመቻ እርዳታ ሳይሆን ስር ነቀል ለውጥ ሊያመጣ የሚችል ዘላቂ ስራ የሚሰራ ሰው ነው። እሱ እኮ ይገባኛል፣ ግን ከቤተሰብ ጋር እንዴት ሊሆን ነው? ማለት እዚህና እዛ መኖር መቼም የማይታሰብ ነው። እዚህ መኖርን በተመለከተ የተነጋገርን መሰለኝ። አልገባኝም እንዴት ሊሆን እንደሚችል። አንተ እኮ ራስህን ማሰብ ያለብህ ቤተሰብ እንዳለው ሰው ነው አለች ንግግሯን ረገጥ አድርጋ። ልክ ነው። በእርግጥ መመላለሱ የማይቻል ነው፣ ምንም ጥያቄ የለውም። ቆይ ወደዚህ መተን ብንኖር ችግሩ ምንድን ነው? ማለቴ በዓላማው ካመንበት አለ። ብዙ ጊዜ የተከራከሩበት ጉዳይ ቢሆንም የመጨረሻ እድሉን ለመሞከር። የምርህን አይደለም መቼም? እንዴ ቆይ የልጆቹስ ጉዳይ? እኔስ ብሆን ምን ላደርግ ነው እዚህ? እዛ የጀመርናቸው ነገሮችስ እንዴት ነው? ምን ችግር አለው ማለት አለች ድምጿ የበለጠ ጎላ እያለ። ቆይ ሲሪየስሊ ግን እዚህ ልንሰራ በምንችለውና ልናመጣ በምንችለው ልዩነት ታምኛለሽ? ምንድን ነው የምትፈሪው? እዚህ ጠቅልለን ብንገባ አለ እጇን ይዞ እያሻሸ። ብዙ ጊዜ የተነጋገርን እኮ መሰለኝ ሌላ። ቆይ እኔ ብድግ ብዬ ሩዋንዳ ሄደን እንኑር ምክንያቱም ብዙ ችግር አለ ምናምን ብዬ ላሳምንህ እችላለሁ? ምንም ጥያቄ የለውም። እዛም ብንሄድ እኮ ጠቃሚ ስራ እንሰራለን አይደለም? ካሞን ፍቅር፣ ኢትዮጵያና ሩዋንዳንማ አታወዳድርብኝም። ማለቴ እኛ እኮ አሜሪካ ብንኖርም ሀበሾች ነን። በእርግጥ ሰው ስለሆንን ለሰው ልጆች ሁሉ መልካም ማድረግ ምንም ክፋት የለውም። አሁን ግን እያወራን ያለነው ሀገርም እኮ ቤተሰብም ነው። አሜሪካ ብንኖር ምቾቱ ጥሩ ነው፣ ግን ጥሩ ቤት ኖሮ ልጅ ወልዶ አሳድጎ ጡረታ ወጥቶ በምቾት ከመኖር ያለፈ ማሰብስ አያስፈልግም? ከራሳችን ሕይወት የበለጠና ያለፈ የምንኖርለት ነገርስ አያስፈልገንም? አለ በዓይኗ ዘልቆ ጭንቅላቷ ውስጥ ገብቶ ሀሳቧን ያስቀይር ይመስል አጥልቆ እያያት። እንደሱ ለማድረግ የግድ እዚህ መምጣት አለብን? ልጅን ወልዶ በስነ ስርዓት ማሳደግና ኃላፊነት ያለው ኑሮ መኖርስ ከራስ ያለፈ ህይወት መኖር ሊባላችንም? ፕሊስ ሌላ እና ይሄ ሁሉ ከሀገር ወጥቶ የሚኖር ሀበሻ ለራሱ የሚኖር ዓላማ ቢስ ስግብግብ እንደሆነ ነው የምታስበው? አለች ትንሽ በስጨት ብላ። እንደሱ ማለት አይደለም። የሁሉም ሰው የመኖር ዓላማ እንደ መልኩ የተለያየ ነው። እሱን አውቃለሁ። ግን ደግሞ የእኛስ ምንድን ነው ብለን መጠየቅ ያስፈልጋል። ታሪካዊ በሆነ ጊዜ ላይ ነው ያለነው። ከሌላ ሰው ይልቅ ከኛ ብዙ ይጠበቅብናል። ትዝ ይልሻል አባቴ ከመሞቱ በፊት ጽፎ የሰጠኝ ደብዳቤ አንብቤልሽ ነበር አለ ከተጋደመበት ብድግ እያለ ሊያወራት ወደ አሰበው ጉዳይ መግቢያ ሊሆነው እንደሚችል አስቦ። ያ በጣም ትዝ ይለኛል አለች ቀጥሎ የሚለውን በመጠበቅ አይነት። በዚህ ጉዞዬ ተረዳሁት እሱ ያለው ነገር ምን ያህል እውነት እንደሆነ ነው። ዝናሽና አባቷን ስታዩ ህዝባችንን ተሸክሞ የሚዘሩውን ሰቆቃ ታያለሽ። የሚስጥር እናት ያሳለፉትን በውስጣቸው አምቀው የሚኖሩትን የስቃይ ፍም ብትሰሚ በቃ ድሃ የኔ ቢጠው ብቻ ሳይሆን ያለው የደላው የሚመስለው ምን አይነት ሁኔታ ውስጥ ሊሆን እንደሚችል ያሳይሻል። በጣም ብዙ ምሳሌዎች ልነግርሽ እችላለሁ።
ጨርቁን ያልጣለውና ጤናማ የሚመስለው ሰው እንኳን ምን ያህል እርዳታ የሚያስፈልገው መሰለሽ? ግን የት ይኬዳል? ችግሩን በትክክለኛ ስሙ ለመጥራትና ለመረዳት እንኳን እኮ ገና መሰረታዊ ስራውም አልተሰራም አለ። ታዲያ ይሄ ከአባት ደብዳቤ ጋር ምን ያገናኘዋል? አለች ፊቷ ላይ ግራ መጋባት እየታየባት። በደንብ ነው እንጂ እሱ እንዳለው ያለነው በቁስሎች ሀገር፣ ነፍሱ በተሰበረች ህዝብ፣ በድህነት፣ በአስተዳደግ፣ በተፈራራቂ ጦርነትና ግጭት ውስጥ ልቦናዊ በተጎሳቆለችበት ህዝብ መካከል ነው። የተፈራረቀበትን ሰቆቃ ስታስቢው ብዙ ስራ ይጠብቀናል። አባቴ ደግሞ ባለፈው የለውጥ ጊዜ ዋነኛ ተዋናይ ስለነበር ራሱ ካየውና ከተሳተፈበት ተነስቶ በህዝቡ ላይ የደረሰውን ሰቆቃና መከራ ምን ያህል እንደሆነ የጻፈው ትዝ አይልሽም? ሳስበው እሱ የጣለብንን አደራ ለመፈጸም ከዚህ የተሻለ ጊዜ ያለን አይመስለኝም ብሎ በእጁ የያዘውን አሸዋ ጭምቅ አድርጎ መልሶ በተነው። እውነቱን ንገሪኝ ካልከኝ እኔ ይሄ ሁሉ ብዙ አይገባኝም። በሐሳቡ ላይ ምንም ተቃውሞ የለኝም። ግን ትልቁ ጥያቄ እንዴት የሚለው ነው። እሱ ልታስረዳኝ ትችላለህ? ብላ አቀማመጧን አስተካከለች። እሺ ልሞክር። በመጀመሪያ በአንድ ጊዜ ጠቅልለን እንምጣ አይደለም የምለው። እውነቱን ንገሪኝ ካልሽኝ እሱም ቢሆን ለእኔ ደስ ይለኛል። በመጀመሪያ በዓመት የተወሰነ ጊዜ መመላለስ ያስፈልገኝ ይሆናል። የማስበው አንድ ማዕከል መክፈት ነው። የሕክምና የስልጠናና የጥናት ማዕከል። ዋናው ትኩረቱ ሀበሻዊ የሆነ ስነ ልቦናዊ የአእምሮ ሕክምና መንገዶችን አሁን ከደረሰበት ሳይንሳዊ መንገድ ጋር አዋህዶ የሚሰራና የሚያጠና፣ በህዝባችን ውስጥ ያለውን ስቃይና ህመም ማጥናትና ማስተማር ደግሞ ሚዲያውን በተቻለ መጠን በመጠቀም ብዙሃኑን ማንቃትና ማስተማር ሊሆን ይችላል። የተዘነጋውን ስነ ልቦናዊ ህይወቱን በአጠቃላይ በፖለቲካዊ፣ በማህበራዊ ኑሮውና በእምነቱ ላይ ያለውን ተጽዕኖ እንዲረዳ ማገዝ ብዙ ነው ሲል እንደ አንድ ሰባኪ ስትሰማው ቆይታ መልስ መስጠት ስላልፈለገች ዝም ብላ ታየው ጀመር። ያበጠው ይፈንዳ በሚል አይነት ንግግሩን ቀጠለ። ከትላንት ወዲያ ሚስጥርና እናቷ አናግረው ነበር። አንድ ለኪራይ ክፍት የሆነ በጣም ትልቅ ቤት ወደ 4000 ካሬ ሜትር ቦታ ያለው ግቢ አላቸው። ክሊኒክ መክፈት ካሰብኩ ልጠቀምበት እንደምችል ነግረውኛል። ያው ከአንቺ ጋር ተማክረን ቦታውን ባየው ደስ እንደሚለኝ ነግሬያቸዋለሁ። ስለ ቦታው ሲነግሩኝ በቀደም ሲስተር ዘቢባ ቤት ባሏ ያለው ነገር ትዝ ያለኝ። የሆነ ነገር ለመጀመር ጊዜው ይመስለኛል። ምን ታስቢያለሽ አንቺ? አለ አይን አይኗን እያየ። ምንስ ቢመስለኝ ምን ለውጥ ያመጣል ሌላ? ይሄ ውሳኔ በቤተሰባችንና በኑራችን ላይ ሊያመጣ የሚችለውን ለውጥና ጫና ግን አስበኸዋል? ደግሞ ከህመምተኞች ጋር ገንዘብ ነክ በሆነ ጉዳይ መነካካቱ ከሕክምና ስነ ምግባር አንጻርስ ጥሩ ነው? እሱንስ አስበህበታል? አለች ከሚስጥር ጋር ያለው ቅርርብ መጨመር አንዳች ደስ የማይል ስሜት እየፈጠረባት። እንዴት ነው ለውጥ የሌለው? ታዲያ ይህንን ሁሉ የማማክርሽና የምንጨቃጨቀው ለውጥ ስላለው አይደል እንዴ? አለ በስጨት ብሎ። ቅዝቅዝ ባለፊት ቀጥል በሚል አይነት ዝም አለች። በቤተሰባችን ላይ ለውጥ እንደሚያመጣ ሳላስበው አልቀረውም። ግን እኔና አንቺ ከተስማማንና ካመንበት ሁሉም ነገር ጥሩ ይሆናል። ችግሩ እኛ መስማማት ካልቻልን ነው። ስለ ቦታው ጉዳይ ያልሽውን እኔም አስቤዋለሁ። ግን ሚስጥርም አሁን ማስተርሷን ስትጨርስ የክሊኒኩ ስታፍ መሆን ትችላለች። እናቷም ከተሻላቸው እኔን ማየት ላስፈልጋቸው ይችላል አለና ነገሩን ለማቅለል ሞከረ። አንድ ጊዜ ህመምተኛ የሆነ ሁሌም ህመምተኛ ነው የሚለውን በህመምተኛና በሐኪም መሃል ያለውን የግንኙነት ድንበር የሚወስነው የሞራል ደንብ ትዝ ሲለው ደግሞ እናቷ ናቸው እንጂ ሚስጥር ህመምተኛ አይደለችም ብሎ በውስጡ ራሱን ለማሳመን ሞከረ። ገንዘቡንስ አስበኸዋል? እርግጠኛ ነኝ አንተ ያሰብከውን አይነት ማዕከል መክፈል ቀላል አይደለም አለች በታከተ ድምፅ። አሁን ትልቁ መሰናክል እሱ ነው። ያሰብኩት ወይ እንደ ሼር ካምፓኒ አድርጎ መጀመር ነው።
ብቻ እኛ ከተስማማን መንገድ ይጠፋላታል ብዬ አላስብም። ቦታውን ከመሄድሽ በፊት ብናየውስ አለ። የሚጠብቀውን ተግዳሮትና መሰናክል አሰበና ውስጡ ያንሰራራው ተስፋ ሲገዘግዝ ተሰማው። ደስ እንዳለ በፈለግከው ጊዜ ማየት እንችላለን አለች ትከሻውን ሰበቅ አድርጋ። በመካከላቸው ጸጥታ ሰፍኖ ደቂቃዎች አለፉ። ፀሐይዋ የቀን ዙረቷን ጨርሳ ለማታው ተረኛ ለማስረከብ ማዘግዘግ ጀምራለች። ሐይቁ ላይ ያረፈው ጨረር በወርቃማ ነጸብራቁ አካባቢውን ይበልጥ አድምቆታል። ከሐይቁ እየተነሳ ሽው የሚለው ነፋስ ቀስቀስ ማለት ጀምሯል። በሐይቁ ዳር ጥቂት ጥንዶች ውሃውን እያንቦራጨቁና እየተጫወቱ ሲያዘግሙ ይታያሉ። በውሃው ላይ ወዲያ ወዲህ ብር ብር የሚሉት ወፎችም በራሳቸው ዓለም ይባትታሉ። ራቅ ብለው ደግሞ በዛ ያሉ ልጆች እየተንጫጩ ይዋኛሉ። ሰሞኑ ምንም ስላልዘነበ ከአዲስ አበባ ዝናብና ጭቃ ሸሽቶ የመጣ ተዝናኝ ሳይደሰት አይቀርም። አንድ 3 ቦታ ደግሞ ለማታ ሰዓት ለማዘጋጀት የድርጅቱ ሰራተኞች ላይታች ይላሉ። ነገሩ ከተጀመረ አይቀር ሁሉንም ሐሳብ አውርቶ መገላገል የፈለገው ሌላ ሰው ጥቂት በሐሳብ ሲናጥ ቆየና ሌላው ትዝ ይልሽ ከሆነ አላውቅም፣ አንድ ሃይ ስኩል እያለው ገነት የምትባል ጓደኛ ነበረችኝ ብዬሽ ነበር፣ የመጀመሪያ ገርል ፍሬንዴ ብሎ ዝም ሲል ከገባችበት የራሷ የሐሳብ ባህር ወጣች። ያ ትዝ ይለኛል፣ ምን ተገኘ አለች የማወቅ ፍላጎቷ ቢንርም ግድ እንደሌላት በመምሰል። አይ ምንም አልተገኘም፣ ግን ከተወሰነ ጊዜ ወዲህ ከአይምሮ ያልወጣ ብላኛለች። ምን ያህል ዝርዝሩን እንደነገርኩሽ ትዝ አይለኝም። በተለይ አሁን ዝናሽን ማከም ከጀመርኩ ወዲህና አባቷም የስጋ ደዌ ታማሚ መሆናችሁን ምናምን ሳውቅ የበለጠ ማሰብ ጀመርኩ መሰለኝ አለና ፊቷን እያጠና ዝም አለ። ብዙም ዝርዝሩ ትዝ አይለኝም። አንተ ወደ አሜሪካ ልትመጣ ስትል ድንገት ብድግ ብላ እንደጠፋች ምናምን እንደነገርከኝ ትዝ ይለኛል አለች በእጆቿ መሬቱን ተደግፋ ወደ ኋላ ለጠጥ ብላ እንደተቀመጠች። ለእናቷ ብቸኛ ልጅ ነበረች። አባቷ ከሞቱ በኋላ እናቷ ነበሩ እንጀራና ጠላ እየሸጡ ያሳደጓት። 7ኛ ክፍል ሆነን ተቀራረብንና በዛው በዕድሜ ከፍ እያልን ስንሄድ ግንኙነታችን ወደ ፍቅር ጓደኝነት ተለወጠ። በመሃላችን የተፈጠረውን የፍቅር ግንኙነት ያልወደደችው እናቴ ከእህቴ ጋር ተመካክረው 11ኛ ክፍል ላይ ወደ አሜሪካ እንድመጣ አደረገችኝ። የመሄዴን ነገር ለገነት ስነግራት በጣም ነበር ያዘነችው። አልቅሳ ልትፈነዳ ነበር። ድንገት ስትጠፋብኝ ጊዜ ቤታቸው ሄድኩኝ። እናቷ ልታናግረኝ እንደማትፈልግ ደጋግሞ ነገሩኝ። የእሳቸውን ፊት ተለዋውጦብኝ ነበር። በቀን 10 ጊዜ የተመላለሱ አስቸግራቸው የጻፈችልኝን አጭር ደብዳቤ ሰጡኝና ሁለተኛ እየመጣው እንዳላስቸግራቸው እያለቀሱ ነገሩኝ። ደብዳቤው ሊገባኝ ስላልቻለ ከ3 ቀን በኋላ አላስችል ብሎኝ ተመልሼ ሲሄድ ቤታቸው ከውጭ ተቆልፎ አገኘው። ተመላልሼ ጎረቤታቸውን ብጠይቅም ማንም ምንም እንደማያውቅ ነገሩኝ። በዛው ወደ አሜሪካ መጣው። ነገሩን ለመርሳትና ለመረጋጋት ብዙ ጊዜ ነበር የወሰደብኝ። ከብዙ ዓመታት በኋላ የመጣው ጊዜ ሰፈራቸው ብሄድ ሁሉም ነገር ተቃይሮ ማንነታቸውን የሚያውቅ ሰው እንኳን ስላላገኘው ተስፋ ቆርጬ ተውኩት አለና በእግሩ ውሃውን መልሶ እየመታ በሁለት ክርኑ አሸዋ ላይ ደገፍ ብሎ አይን አይኗን እያየ ዝም አለ። ጸጥ ብላ ስታዳምጠው ቆየችና ታዲያ ከዚህ ሁሉ ዓመት በኋላ አሁን ምን ተገኘ? ማለቴ የት ብለህ ልትፈልጋት ነው አለች ግራ በመጋባትና የነገሩ አካሄድ ስላልገባት። የእሷም እናት እንደ ዝናሽ አባት የስጋ ደዌ ታማሚ ነበሩ። ለሕክምና መጥተው ነው እዚሁ አዲስ አበባ የቀሩት። የሚኖሩትም አሁን የዝናሽ አባት የሚኖሩበት አካባቢ ነበር። የዝናሽን አባት ጠይቄያቸው ሊያውቋቸው አልቻሉም። ግን ደግሞ የሆነ ተስፋ ነገር አደረብኝ። ምናልባት ወይ እሷን ወይ እናቷን ባገኛቸው ይህንን ሁሉ ዓመት ያልተመለሰልኝ ጥያቄ ድምዳሜ ያገኝልኝ ይሆን ብዬ አሰብኩ።
ብታገኛት ምን ታደርጋለህ ስትለው ያላሰበው ጥያቄ ስለነበር ትንሽ ጸጥ ብሎ ቆየና ምንም፣ ያው እንዳልኩሽ ሲያሰቃየኝ ለኖሮ ጥያቄ መልስ የማገኝ ይመስለኛል በቃ አለ። የጥያቄው ዓላማ ምን እንደሆነ አልገባውም። ያኔ ስትጠፋ አርግዛ ሊሆን ይችላል? ፈጽሞ አስቦት የማያውቅ ጉዳይ ስለሆነ ተምታታበት። እኔ እንጃ፣ ብታረግዝ ኖሮ ለምን ትዘጋኛለች? በሰላም ተለያይተን ነው በሚቀጥለው ቀን ዘግታኝ በዛው የጠፋችው። አይመስለኝም አለ። ነገሩ ሊሆን ይችላል ብሎ ማመን አልፈለገም። ሀሳብ ውስጥ ገብቶ ጭልጥ አለ። ልጅህን ይዛ በተስፋ ይህንን ሁሉ ዓመት አንተን እየጠበቅኩ ነው ብትልህስ? አለች እንቆቅልሻዊ የሆነ ፈገግታ ያሳየችው። ታሾፊያለሽ አይደል? የምናወራው እኮ ከብዙ ዓመታት በፊት ስለሆነ ታሪክ ነው። ለምን ንጹሕ ቆጣ ቆጣ እንደምትልና የእሱ ጭንቀት ሊገባት እንዳልቻለ ግራ ገብቶታል። የልጅነት ፍቅረኛህን መፈለግ፣ የአባትህን አደራ መወጣት፣ ሀገሪቱን ማከም ጥሩ ነው። ለረጅም ደቂቃ ተጠንቅቃ ስትገነባ የቆየችውን የሚያምር የአሸዋ ቤት ባንድ ያፈራረሰችው። እሺ፣ በዚህ ሁሉ ውስጥ ታዲያ የኔ ድርሻ ምንድን ነው? በቤት ወጥ ስቀቅል እየዋልኩ ማታ ስትመጣ ገነትን አገኘሃት፣ ሀገሪቱን ተሻላት ማለት ነው ወይስ ብላ ካፈራረሰችው የአሸዋ ቤት ላይ እጇ የቻለውን ያህል አሸዋ ዛጠች። ቀስ ቀስ እያደረገች መልሳ ፍርስራሹ ላይ አፈሰሰችው። አልገባኝም። ምን ማለት ነው? የእኔ ህይወት ያንቺ ነው፣ ያንቺም የኔ ነው። እኔ ውስጥ ያለውን ሁሉ አውጥቼ የማካፍልሽ ሁሉንም ነገር አንቺንም ስለሚመለከትሽ እና ያንቺም ስለሆነ ነው። እጇን ለመያዝ ሲሞክር አሸሸችበት። ለአቅፋት ጠጋ ሲላት ከተቀመጠችበት ብድግ ስትል እጇን ይዞ ወደ ራሱ እየሳባት ምን ነው ገና እኮ ነው ሲል እጁን በሌላኛው እጇ ፈልቅቃ አስለቀቀችው። ለብቻችን እዚህ እንድንመጣ የፈለግከው ይህንን ልትነግረኝ ነበር አይደል? ሌላስ የምትነግረኝ ነገር አለህ? ወይስ በእናትህ አሁን ትንሽ ከራሴ ጋር መሆን እፈልጋለሁ፣ አትቸገር፣ ሁሉም ነገር ገብቶኛል ብላ መራመድ ስትጀምር ሊከተላት ብድግ አለ። ፕሊስ ሌላ፣ ትንሽ ጊዜ ለብቻዬ መሆን ነው የምፈልገው፣ በእናትህ አትከተለኝ ስትለው ግራ ገብቶት በተቀመጠበት ቀረ። ፊቷን አዙራ ነጠላ ጫማዋን በእጇ እንደያዘች ወደ ፀሐይ መጥለቂያ አቅጣጫ በሐይቁ ዳር ዳር ስትሄድ እርሱ ደግሞ ግማሽ እግሩን ውሃ ውስጥ እንደነከረ በጀርባው ተጋደመ። ውሃው አቅሙን እየቀያየረ አንዴ ሸዋ ደግሞ ፏ እያለ ይመጣና እስከ ጉልበቱ ድረስ እያረሰው ተመልሶ ወደኋላ ይፈገፍጋል። ቀና ብሎ ሲያይ ንጹሕ ብዙ ርቃ ሄዳለች። በሐይቁ ዳር ዳር ወደ እርሱ ስትመጣ ከሩቅ የምትታየው እሷ ስለመሰለችው እዛው ሊጠብቃት ወሰነ። ፀሐይዋ እንደጠለቀች ሰማዩን በፍጥነት ዝናብ ባረገዘ ደመና ተጋረደ። ጨለምለም ብሎ ለዓይን ያዝ ማድረግ ሲጀምር ተነስቶ ተቀመጠና ዙሪያ ገባውን አማተረ። መጣው መጣው ሲል የቆየው ዝናብ መንጠባጠብ ሲጀምር ከተቀመጠበት ተነስቶ ንጹሕ ወደ ሄደችበት አቅጣጫ መሮጥ ጀመረ። ከሩቅ ያያት ሴት እሷ አለመሆኗን ሲያውቅ ደነገጠ። በሐይቁ ዳርቻ እስከ ጫፍ ድረስ ቢፈልጋትም ሊያገኛት አልቻለም። ምሽቱን ሁሉ ዝናቡ ሲያላዝንበት ስለቆየ ደጅ እሳት ለማንደድ ሳይችሉ ቀሩ። እራታቸውን እንደ ነገሩ ቀማምሰው ምንም ሳይነጋገሩ ወደ ክፍላቸው ሄዱ። ከልጆቹ ጋር ትንሽ አውርታ ስትጨርስ ስልኩን ለእርሱ ሰጥታው ጥቅልል ብላ ተኛች። ሊያናግራት ቢሞክርም ለማሰብ ጊዜና ጸጥታ እንደምትፈልግ ባጭሩ ነገረችው። በየራሳቸው ዓለም ገብተው እሱ በጀርባው እሷን በደረቷ ተኝተው አንድም ቃል ሳይለዋወጡ ሌሊቱ ነጋ። ቁርስ ላይ ላንጋኖ መቆየት እንደማትፈልግና የምትሰራቸው ነገሮች ስላሏት ወደ አዲስ አበባ መመለስ እንደምትፈልግ ነገረችው። መንገዱን ሁሉ ያለ ወትሯቸው ጸጥ ብለው በየራሳቸው ሐሳብ ሲዳክሩ ቆዩ። ሐሳቡን እንደገና ለማስረዳት መሞከሩ ጥሉን ሊያባብስ ይችላል ብሎ ስለፈራ እሱም ዝምታን መረጠ። ሐሳቡን ላይቀይር ነገር ከእርሱ ጋር ምን አዳረቀኝ በማለት የተነጋገሩት ነገር በእርሷም ልብ በጸጥታ ሲብሰለሰልና ሲንተቀተቅ አዲስ አበባ ገቡ።
የቀሩትን 2 ቀናት ምንም እንዳልተፈጠረ ከአንገት በላይ እየተነጋገሩ ግጭታቸውን በውስጣቸው ቀብረው ያላለቁ ነገሮችን ለመጨረስ ላይታች ሲሉ ቆዩ። ለክሊኒክ የታሰበውን ቦታም አብረው ሄደው አይተው ምንም መናገር ስላልፈለገች ጥሩ ነው ብላ ዝም አለች። ቦታውን ውስጧ ቢወደውም ሀሳቡን አሁንም አልተቀበለችውም። በሌላ ሰውና በሚስጥር መካከል ቅርርብ ሊፈጠር ይችል ይሆናል የሚል ሀሳብ በአይምሮዋ ሲጸነስ የማትፈልገው ስሜት ውስጧ ተፈጠረ። ቦታውን ለማየት ሲሄዱ ልጆቹን ይዘው ነበር። ሚስጥርና ሕፃናቱ እየተሯሯጡ በጫካው ውስጥ ድብብቆሽ ሲጫወቱ እያየች ልጅቷን በማታውቀው ነገር በመጠርጠሯ ብርቱ ጸጸት ተሰማት። በማግስቱ ንጹሕና ልጆቹ የሚሄዱበት ቀን ስለነበር ሁሉም እፍፍ ብሏቸው ዋሉ። ማታ ላይ አየር ማረፊያ እስኪደርሱ ሕፃናቱ የሌላ ሰው አለመሄድ እውነት አልመሰላቸውም ነበር። እንደማይሄድ ቁርጡን ሲያውቁ እያለቀሱ አስቸገሩ። በብዙ ማባበያ ተለምነው እሱ ራሱ ይዟቸው ወደ ውስጥ ገባ። ብዙ ነገር ቃል ገብቶላቸው ነው ለቅሷቸውን ያቆሙት። በተለይ አርሴማን ማሳመኑ ካሰበው በላይ ከባድ ነበር። ከንጹህ ጋር ሲሰነባበቱ እጥፍ አድርጓት፣ የኔ ቆንጆ ይቅርታ ስለ ሁሉም ነገር፣ በጣም እንደምወድሽ ወቂ፣ በምችለው ፍጥነት እመጣለሁ፣ ሁሉም ነገር መልካም ይሆናል ብሎ ሲስማት እንባዋ ግጥም አለና ደረቱ ላይ ልጥፍ አለች። ከንፈሩ ላይ ሳም አድርጋው ያኩተመተመችው ነገር ሳይሰማው በለቅሷ ውስጥ ተዋጠ። መለስ ቀለስ እያሉ እጃቸውን የሚያውለበልቡትን ሁለቱን ልጆች ግራና ቀኝ ይዛ የቪዛ ኬላውን አልፈው ወደ ውስጥ ገቡ። ሌላ ሰው በየቀኑ ንጹሕና ልጆቹን በስልክ ቢያገኛቸው ገና በሳምንቱ ናፍቆታቸው ጠንቶበታል። ከአውሮፓ ከመጡ 2 የልጅነት ጓደኞቹ ጋር ናዝሬት ውሎ ከመሸ ነበር ወደ ቤት የገባው። እናቱም አዲስ የገዙትን ጋቢ የቋጩ ልባቸው ስቅል ብሎ ሲጠብቁት ደረሰ። ራት በልቻለሁ ስላለ በቴርሙስ ጠረጴዛው ላይ ከተቀመጠው ሻይ ላይ ቀዱለትና ትንሽ አጫወቷቸው። ውልቅልቅ ያለ ሰውነቱን እየጎተተ ወደ መኝታ ቤቱ ገብቶ የቀዘቀዘ አልጋ ውስጥ ተጠቅልሎ ተኛ። አብዛኛውን ሌሊት ወዲያ ወዲህ ሲገለባበጥ የረባም እንቅልፍ አልወሰደውም። ማለዳ ላይ ከራስጌው ኃይል እየተሞላ ያለው የእጅ ስልኩ ሲጮህ ብንን ብሎ ነቃ። መንጋቱን ለማሳበቅ ይመስል ደብዘዝ ያለው የጠዋት ብርሃን በመስኮቶቹ ገብቶ ክፍሉን ፈካ አድርጎታል። አይኖቹን አሻሸና ስልኩን አንስቶ መለሰ። ከአማኑኤል ሆስፒታል የዝናሽ ነርስ መሆኗን ሲያቅ ተነስቶ ተቀመጠ። ይሰማኛል ሲስተር፣ ሰላም ነው አለ። ችግር ባይኖር በዚህ ሰዓት እንደማትደውልለት ስላወቀ። ይቅርታ ዶክተር፣ በጠዋት ደወልኩብህ። ትንሽ ከአቅም በላይ የሆነ ችግር አጋጥሞን ነው። ሌሊት ላይ ዝናሽ ምጥ መጥቶባት ጥቁር አንበሳ ወስደናት ነበር። እሺ፣ በሰላም ተገላገለች አለ በጥድፊያ። ምን ባክህ፣ ድንገተኛ ክፍል ከአማኑኤል ሆስፒታል መሆኗን ሲያውቁ በደንብም ሳያዩት ገና ናት ብለው መለሷት። ተመልሳ ግቢ ገብታ ከአምቡላንሱ እንደወረደች አልጋ ላይ እንኳን ሳትደርስ ኮሪደር ላይ ወለደችብን። እንግዲህ ልጁ አልወጣ ብሎን ብዙ ደም ፈሰሳት። መጨረሻ ላይ እንግዲህ ልጁ ሲወጣ ማህፀኗ ወደ ቦታው ሊመለስልን አልቻለም። ደሟን ማቆም ስላልቻለን አምቡላንስ ጠርተን ግሉኮስ ቀጥነንላት ወደ ጳውሎስ በድንገተኛ ላክናት ብላ ትንፋሽ ለመሳብ ዝም አለች። እና አሁን እንዴት ናት አለ የበለጠ ነቅቶና ወደ መስኮቱ ተጠግቶ ውጪውን እያየ በስጋት እንደተወጠረ። ይዛት የሄደችው ስታፍ አሁን ነው ደውላ እንደምትነግረኝ ይኸው 1 ሰዓት ሙሉ ማንም ዞር ብሎ አላያትም። ድክምክም ብላለች ነው የምትለኝ። እዛ የምታውቀው ሐኪም ካለ ብዬ እኮ ነው። በቃ የኛ ህመምተኞች ለእነርሱ ሰውም አይመስሏቸውም አለች ብስጭት ብላ። እሺ እኔ ራሴ አሁን በቻልኩት ፍጥነት ወደዛው ሄዳለሁ። እስኪ እየሄድኩም ለመደወል ሞክራለሁ። በጣም ነው የሚያሳዝነው።
ስልኩን እንደያዘ ፊቱን ለመታጠብ ወደ መታጠቢያ ቤት ተጣደፈ። ስልኩን ከዘጋ በኋላ በጥቂት ደቂቃዎች ከቤት ወጥቶ ወደ ጳውሎስ ሲከንፍ ሄደ። ስልኩን ያነሳለት ሰው ስላልነበር ውስጡ የነበረው ጭንቀት የበለጠ ናረ። ጠዋት 1 ሰዓት አካባቢ ስለነበረ በቀለበት መንገዱ በኩል ገብቶ ካሰበው ፍጥነት በላይ ደረሰ። መኪናውን እንደ ነገሩ አቁሞ በሩጫ ዋናውን የሆስፒታል በር አልፎ ባዶውን ኮሪደር እየቀዘፈ ከማህፀንና ጽንስ ድንገተኛ ክፍል ሰው ብሎ ገባ። ሰዓቱ ጠዋት 1 ሰዓት ተኩል ዕለተ ሰኞ። በክፍሉ የፊተኛ ክፍል ውስጥ ካሉ 2 ዴስኮች ላይ አንድ በስልክ ተጠምዳ እየሳቀች የምታወራ ነርስ እና ሌላ ካርዶች እያገላበጠ ለጠዋት ስብሰባ የሚዘጋጅ ልጅ እግር ቀጠን ያለ ኢንተርን ሐኪም ነበረ ያሉት። ትንፋሹ ከላይ ከላይ ቁርጥ ቁርጥ እያለ አንድ እዚህ አሁን ጠዋት ላይ ያመጧት ዘመድ ነበረችኝ፣ እሷን ለማየት ነበር ሲል ሁለቱም ከቁም ነገርም ሳይቆጥሩት የጀመሩትን ቀጠሉ። አሁንም ድምፁን ጎላ አድርጎ አሁን ጠዋት ላይ የመጣች ዘመድ ነበረችኝ፣ ዝናሽ ትባላለች። የትና እንዴት እንደሆነች ሊነግረኝ የሚችለው ማን ነው ሲል ሁለቱም ቀና ብለው አዩት። ሴቷ ነርስ ስልኳን ከጉንጯ ላይ ዞር አድርጋ ዘና እንዳለች ከአማኑኤል ያመጧት ናት አለች። እሱን ጠይቀው በሚል አይነት አገጯን ከካርዶች ውስጥ ተቀምሮ የጠዋት ሪፖርቱን ከሚያጠናክረው ዶክተር ላይ የጠቆመች። አሁን ዝናሽ በድሉ ነው ስሟ፣ እንዴት ናት? አትረብሻኝ በሚል የተሰላቸ እይታ ገረመመውና አሁን በቅርብ ሰዓት ነው የመጣችው መሰለኝ፣ ሌላ አጣዳፊ ኬስ ስለነበረን አሁን ገና ከኦፕሬሽን ክፍል ነው የመጣሁት። የጠዋት ገቢዎች ያዩዋታል። ትንሽ ሳይኮቲክ ነገር ስለነበረች ትክክል ልናያት አልቻልንም። ሲስተር እንዴት ናት አሁን? ኳሱን መልሶ ወደ እሷ ሜዳ አሻግሮ ያላለቀ ሪፖርቱ ላይ ተጠመደ። ሌላ ሰው ነገሩ ቢያናድደውም ስሜቱን እንደምንም ተቆጣጥሮ ፊቱን ወደ ነርሷ መለሰ። የት ናት ያለችው አሁን? አለ ረጋ ባለ ግን ደግሞ ቆጣ ባለ ድምፅ። በዛ በኩል ወደ ጓዳ ያለችልህ አብራት የመጣችው ጤና ረዳትም አጠገቧ ናት መሰለኝ ስትለው በፍጥነት ትቷት ወደ ውስጥ ሲገባ ተከተለችው። መደዳውን በተደረደሩት የድንገተኛ አልጋዎች ላይ ወዳለችው ብቸኛ ህመምተኛ በፍጥነት ሄደ። አጠገቧ ሲደርስ ስስ የሆስፒታል አንሶላ ጣል ተደርጎላት ደረቅ የማጓጓዣ አልጋ ላይ በጀርባዋ ተጋድማለች። እጇ ላይ የተተከለው የግሉኮስ መስመር ቢኖርም ውስጡ ያለው ፈሳሽ አልቆ ባዶ ከረጢቱ ተንጠልጥሏል። ጠጋ ብሎ ሲያያት ግንባሯ ላይ ላብ አቸፍችፎና ከንፈሮቿ ድርቅ ብለው ጉንጮቿ ሰርጉደው አይኖቿ እንደተከደኑ፣ ሌላኛው እጇ ወደ መሬት ተንጠልጥሏል። የጽዳት ኬሚካሉ ጠንካራ ሽታ ከትኩስና የቆየ ደም ጋር የፈጠረው ጠንካራ ጠረን በክፍሉ ውስጥ ያለው ቅዝቃዜና ዝብርቅርቅ ያለው የእቃዎቹ አቀማመጥ ተደብላልቆ ለጥቂት ደቂቃ ማሰብ ተሳነው። የተንጠለጠለውን እጇን ብድግ አድርጎ ሲይዘው በረዶ ሆኗል። የልብ ምቷን ለማግኘት ሞክሮ ሲያቅተው ጮክ ብሎ ዝናሽ ዝናሽ፣ ትሰሚኛለሽ? ሌላ ሰው ነኝ ብሎ ደጋግሞ ጠራት። አይኖቿን በግድ ከፈት አድርጋ የሆነ ነገር ለማለት ከንፈሯን አንቀሳቅሳ ሲያቅታት ደካማ ፈገግታ አሳይተው አይኖቿን መልሳ ከደነቻቸው። ላዩ ላይ ጣል የተደረገውን አንሶላ ገለጥ ሲያደርገው በራሷ ደም ተነክራለች። ለትንሽ ጊዜ ያለበት ሁሉ ዞረበት። አልጋውን ደገፍ ብሎ ቆመ። ዞር ሲል በቁጣ የተሞላችውን ነርስ ሲስተር ምንድን ነው እያደረጋችሁ ያላችሁት? ይሄ ድንገተኛ ክፍል መስሎኝ አለ። አንዴ ወደ ግሉኮሱ አንዴ በደም ወደ ራሰው የዝናሽ ሰውነት እያየ የግሉኮሱን መስመር ለመክፈት ይመስል ነካ ነካ ስታደርግ ንዴቱን መቆጣጠር አቅቶት ምንድን ነው የምታደርጊው? ከረጢቱ አይታይሽም እንዴ ተሟጦ ደርቆ? ልጅቱ እኮ ሾክ ውስጥ ናት ሲላት ከባሻገር ካለው መደርደሪያ ውስጥ 2 ጓንት አውጥታ እያጠለቀች እስኪ አንድ ጊዜ ቤተሰብ ወደ ደጅ ቆዩን፣ በአስቸኳይ እዚህ የምንሰራው ስራ አለ ስትል የንዴት ሳቁን ለቀቀው። የኔ እመቤት፣ ይልቅ መጀመሪያ ተረኛ ዶክተር ካለሽ በአስቸኳይ ጥሪ፣ ካለሽ ይህንን ባዶ ከረጢት ቀይሪና በአስቸኳይ ሌላ ፍሉድ ቀይሪላት ሲላት ደንገጥ ብትልም የመጨረሻ ሙከራ ይመስል ስራዬን አንተ አትነግረኝም፣ ውጣልኝ አሁን እንስራበት ብላ ተመነጫጨቀች።
ዝም ብሎ ጥሏት ሐኪም ወዳለበት ክፍል ሲሄድ አሁንም የሆነ ነገር እየሞነጫጨረ ከካርዶቹ ጋር ግብ ግብ ገጥመዋል። ዶክተር፣ ቅድም ያልኩህን ህመምተኛ እያሃት አንተ ነህ ወይስ? በግማሽ ልቡ ቀና ብሎ ምን ችግር አለ አለና ተመልሶ ሲያቀረቅር ተንደርድሮ ሄዶ የሚጽፍበትን ወረቀት በትልቅ እጁ ሸፈነበት። የማናግርህ እኮ በህይወትና በሞት መካከል ስላለች ህይወት ነው። ለመሆኑ ምንድን ነህ አንተ? ኢንተርን ነህ? ሬዚደንት? ሲለው ደንግጦ ቀና አለ። ፍርሃትና ግራ መጋባት በሞላበት ፊት ከተቀመጠበት ብድግ ብሎ ወደኋላ ፈገፈገና ኢንተርን ልሁን ሬዚደንት፣ እሱ ያንተ ጉዳይ አይደለም። ምንድን ነው ችግርህ? አለ ያለ የሌለ የዶክተርነት ወኔውን አሰባስቦ። ንዴቱ ከቁጥጥር ውጭ እየሆነ የመጣው ሌላ ሰው የዝናሽ ሁኔታ በምታልፈው በእያንዳንዱ ደቂቃ በቀጭን ክር ላይ ያለች ህይወታ እያንቀጠቀጠው፣ እሺ ቻርቷን ማየት እችላለሁ? ታይታለች ወይ? ምን እያደረጋችሁላት ነው እኮ ነው የምልህ አለው። የኔ ወንድም፣ ማንም ተነስቶ የበሽተኛ ቻርት ማየት አይችልም። ደግሞ በመጀመሪያ አንተ ራስህ ማነህና ነው የበሽተኛ ኢንፎርሜሽን የምሰጥህ? ሲለው ከፊቱ ያለውን ካርድ ዝቆ አነሳና ማገላበጥ ጀመረ። የዝናሽ ስም ያለበትን ካርድ ሲያገኝ ሌላውን ጠረጴዛ ላይ በትኖ ገላልጦ አየው። ውስጡ ከተቀመጠው ከአማኑኤል ከተላከችበት ሪፈራል ወረቀት በቀር ምንም የተጻፈ ነገር አልነበረም። ሰውዬ፣ በህግ አምላክ የበሽተኛ ካርድ ብታስቀምጥ ይሻልሃል። ጥበቃ መጥራቴ ነው። ካርዱን ፊቱ ላይ ወረወረና ተንደርድሮ ሄዶ የሸሚዙንና የነጭ ኮቱን ኮሌታ በአንድ ላይ ጨምድዶ ከግድግዳው ጋር አጣብቆ በአየር ላይ አንጠልጥሎ ይዞት ጥርሱን እንደነከሰ፣ አንተ ቆርቆሮ ራስ፣ አሁን አንተም ሐኪም ትባላለህ? ሾክ ውስጥ ሆና ለሞት ስታጣጥር እዚህ ተጎልተህ የበሽተኛ ኢንፎርሜሽን ምናምን ትለኛለህ? ምንድን ነው የሚያስተምሯችሁ? ቢያንስ ብለድ ታይፕ ክሮስ ማች እንኳን መቼ አሰርተ ነው? እንዴት አይቪ ፍሉድ እንኳን አትሰጧትም? ባታውቀው ነው እንጂ የ3 ህፃናት እናት እኮ ናት። ደግሞ ሳይኮቲክ ናት ትለኛለህ እንዴ? ለመሆኑ ከመጣች አይተሃታል? ህሊና ቢስ! ካንተ ይሄ ግድግዳው ላይ ሲንቀዋለል የሚውለው በረሮ ይሻላል። ይኸው ይህንን ነጭ ልብስ ለብሰ ባይሆን ኖሮ ጨመዳድጄ እንደ ቆሻሻ ወረቀት በመስኮት ነበር የምወረውርህ ብሎ ከግድግዳው ጋር የበለጠ አጣብቆት ሲለቀው ተንሸራቶ ወረደና ጸጥ ብሎ እንደቆመ ቀረ። ምን ይገትርሃል? ቢያንስ ለነፍስ ይሆንሃል። ልጅቷ እኮ ደሟ እየፈሰሰ ነው። እስኪ ፍሉድ እንኳን እንድትሰጣት ለነርሷ ንገራት ብሎ አፈጠጠበት። ስልኩን አውጥቶ የማህፀንና ጽንስ ክፍል ኃላፊዋ ዶክተር ሜሮን ጋር ሲደውል ወዲያው አነሳችው። ይቅርታ ሜሮን፣ ሌላ ሰው ነኝ። እዚህ ጳውሎስ ከእናንተው ድንገተኛ ክፍል ሆኜ ነው ምደውልልሽ። እባክሽ አንድ ዘመዴ ከወሊድ በኋላ ደም አልቆም ብሎ አምጥተዋት ምንም ሳያደርጉላት ሾክ ውስጥ ገብታለች። ሩቅ ነው እንዲህ ያለሽው ሲላት የሰማው ኢንተርን ሐኪም ዶክተር ሜሮን ባልሆነሽ ብሎ በልቡ እየጸለየ መሯሯጥ ጀመረ። ባዶውን ካርዷን ከሌላ ሰው እጅ እንዴት አውጥቶ የሐኪም ማስታወሻውን እንደሚጽፍ ቢያስብም ቀላል መንገድ አልታየውም። አሁን እዚህ ቢሮ ነኝ። ወደ ጠዋት ስብሰባ ለመሄድ እየተዘጋጀው ነበር። አሁኑኑ መጣው። 2 ደቂቃ። ኢንተርኖች ወይም ሬዚደንሶች አላዩትም እንዴ? አረ በጣም ነው የሚያሳዝነው። ሌላ ቦታ ይሁን እሺ፣ ሰው እንዴት እዚህ ሪፈራል ሆስፒታል ድረስ መጥቶ ሳይታይ ይሞታል? አለ ባዘነ ድምፅ። አጠገብህ ያለ ሐኪም አለ ስትለው ስልኩን ለኢንተርኑ አቀበለው። ሲፈራ ሲቸር ሃሎ ሲል እሷ ሆኗ ተገኘች። ዶክተር ሜሮንን ሁሉም እንደ ጦር ነው የሚፈሯት። ትንሽ አውርታው በል እዛው ጠብቀኝ ብላ ስልኩን ጆሮ ላይ ዘጋችው። ፊቱ ላብ በላብ እንደሆነ ስልኩን መለሰለት። ዶክተር ሜሮን ስትመጣ የያዘውን ባዶ ቻርት ሲሰጣት ንዴቷ የባሰ ጦፈ። ተሯሩጠው በሁለቱም እጆቿ ግሉኮስ ከቀጠሉ በኋላ ማህፀኗን መርምራ ስትጨርስ በአስቸኳይ ደም የተቻለውን ያህል አዘጋጁ፣ ኦፕሬሽን ክፍል ንገሩልኝ፣ አሁኑም ይዘናት መሄድ አለብን። ሲስተር እስኪ በረዶ ካለ በላስቲክ ቶሎ አለችና ቀስ በቀስ እያለች ሆዷ ላይ አንድ እጇን ጭና ያልተሰበሰበውን ማህፀኗን ማሸት ጀመረች። በራሱ ተነሳስቶ ቢሰበሰብ ብላ ካጠገቧ ተፍ ተፍ የሚለውን ኢንተርን ቆጣ ብላ ማን ነው ለመሆኑ ተረኛ ሬዚደንት ስትል አንገቱን ደፋ አድርጎ ዶክተር ሳባና ዶክተር ገነነ ናቸው አለ ጣቱን እያፍተለተለ። እንደዚህ ኮምሽሽ ብሎ ሲያየው ያናደደውን ያህል መልሶ አሳዘነው። ነግረሃቸው ነበር
አንተስ አይተሃት ነበር ስትለው ኦአር ነን ብለው ሊመጡ አልቻሉም። እኔ አይቻት ነበር አለ የውሸቱንም ቢሆን የሚጋረፈውን ፊቷን ስለፈራ። እና እንደዚህ ሆና ይህን ሁሉ ሰዓት ምን ስትሰራ ነበር? እነሱ ካልቻሉ ቺፍ ፕሬዚደንቱም ጋር አትደውልም? ወንተረኛ ሲኒየሩ ጋር ደግሞ ቢያንስ መሰረታዊ የሆኑ ላብራቶሪዎችንስ መች አሰራህና ነው አይቻታለሁ የምትለኝ? ማስታወሻህንስ ካርዱ ላይ መች ጻፍክ? አንተ ራስህ ያየሃት አይመስለኝም ስትለው ጸጥ አለ። ስልኩ ደጋግሞ ሲጠራ አንስቶ ዶክተር ገነነ ነው። ለሞርኒንግ ስብሰባ እየጠበቁኝ ነው መሰለኝ። የትናንትናና የሌሊቱን እኔ ነኝ የማቀርበው አለ እየተሸማቀቀ። እንዲያውም እዚህ ኖረህም አጠቅምም። አንተ ሄደህ ሪፖርትህን አቅርብ፣ እሱን ንገረውና አሁኑኑ ይምጣ ስትለው ከድመት ሸሽታ ጎሬ እንዳየች አይጥ ሹልክልክ ብሎ ከአካባቢው ጠፋ። የምትተርፍ ይመስልሻል? አለ ሌላ ሰው ጭንቀቱ ሰማይ እየነካ። እኔ እንጃ፣ እስኪ ቻልነውን እናደርጋለን። በቂ ደም ካገኘንና ኦፕሬሽን ክፍሉ ከተዘጋጀ አይሆፕ። ደግሞ ማነው ለኦፕሬሽኑ የሚፈርምልን? አለች ልቧ ጥልጥል ብሎ። አንዴ ግንባሯን አንዴ አንገቷ ላይ ደም ስሯን እየነካ ሲቅነጠነጥ ቆየና ወደ ውጨኛው ክፍል ወጣ አለ። የዝናሽ አባት ለመግባት ፈርተው በራፉ ላይ ሲያጨልቁ ኖሮ ልክ ሲያዩ ተንደርድረው ገቡ። ከፊት ለፊቱ የነበሩ በእድሜ ገፋ ያሉ የጽዳት ሰራተኛ እንዴ የት ነው የሚወላከፉት? ይሄ ማዋለጃ ክፍል ነው። እስኪ ወደ ደጅ። ምን ነው አሁንስ የማንም ግሳንግስ ሁሉ ደግሞ እኮ ቤቱን አጨቀዩት ሲሉ የሰማው ሌላ ሰው ስድባቸው ዘግንኖት ዞር ሲል የዝናሽ አባት መሆናቸውን ሲያይ ቁጣውን በትግል ተቆጣጥሮ የህመምተኛው አባት ናቸው አለ ረጋ ባለ ድምፅ። ቢሆንስ ታዲያ እዚህ ቤተሰብ መግባት አይፈቀድም፣ እዛው ይጠብቁ ሲሉ ብልጭ አለበት። ስሙ እርሶ ሴት ልጅ የለዎትም? ልጆ በሞትና በህይወት መሃል ሆና ጫማው ጭቃ አለው ብዬ እንዳይገቡ ብከለክሎ ምን ይሰማዎታል? ሲል ያበል አድርገው እሱ ሌላ ጉዳይ ነው፣ ይሄ የሆስፒታል ህግ ነው ሰውዬ፣ በህግ እዛው ይጠብቁ ሲሉ በንዴት ከላይ እስከታች በንቀት አየት አደረጋቸውና ኑ አባባ በዚህ በኩል የእርሶ ስራ ማጽዳት ነው፣ ሌላ ወሬ አያብዙ አለና ይዟቸው ሲገባ እያኩተመተመ ወጥተው ሄዱ። ዶክተር ሜሮንም ስታያቸው አሳዘኗት። አባባ ልጆ በጣም በከፍተኛ ደረጃ ታማለች። አሁንን ወደ ኦፕሬሽን ይዘናት ልንገባ ይገባል። ልናተርፋት የምንችለው በዛ መንገድ ብቻ ነው ስትል ልጄ እናንተ እንዳላችሁ የሶስት እንቦቅቃሎች እናት ናት። እባክዎ እንዲያው በመብርሃን ይዤዎታለሁ፣ የዛሬን ይማሩልኝ፣ ያትርፉልኝ፣ የሙት ልጅ ናት ብለው ሲያለቅሱባት የራሷን እንባ በግድ አቆመችው። የሚቻለን ሁሉ እያደረግን ነው አባባ። እርስዎ ኦፕሬሽኑን እንድናደርግ የሚፈቅደው ወረቀት ላይ ከፈረሙልን አሁኑን ይዘናት ልንገባ እንችላለን። ውይ ምን ገዶኝ፣ እፈርማለሁ፣ እመብርሃን ትከተላችሁ ብቻ። ሲፈሩ ሲቸሩ ጠጋ ብለው የልጃቸውን ግንባር ሳም አድርገው የሆነ ነገር አኩተመተሙ። አማትበው ጸሎት ካደረሱ በኋላ እንባቸውን ባደፈ ጋቢያቸው እየጠራረጉና በፈረሚያ እስክሪብቶውን ለመጨበጥ እየታገሉ ወረቀቱን ፈርመው ወጡ። እስኪወጡ የሚጠብቁት ቦታ ወስዶ አስቀመጣቸውና በጥድፊያ ወደ ኦፕሬሽን ክፍሉ ሮጠ። በቀዶ ማከሚያው ክፍል ውስጥ የሚያስፈልገውን ነገር በተቻለ ፍጥነት ተዘጋጅቶ ዶክተር ሜሮን እና ዋና ቀዳጅ ሐኪም ፕሬዚደንቱ ዶክተር ገነነ፣ ረዳት ሌላ ሰው ደግሞ ተጨማሪ ሆነው ከበቧት። ማደንዘዣውን የሚሰጣት የአነስቴዥያ ዶክተር ያለውን ሁኔታ ከገመገመ በኋላ ዶክተር ሜሮን ልጅቷ በጣም ትልቅ ሾቅ ውስጥ እኮ ነው ያለችው፣ ማደንዘዣ ልሰጣት የምችል አይመስለኝም። በዛ 4 ዩኒት ደምና 5 ከረጢት ግሉኮስ ነው የሰጠናት። የገባው ሁሉ እየወጣ ነው። ገብተን ማህፀኗን ከማውጣት ሌላ ምንም አማራጭ የለንም። ያለው ተስፋ እሱ ብቻ ነው አለች ቁርጥ ባለ ድምፅ። እርሱም አቋሙን ሳይለቅ እኔ ግን አይዶን ነው አይኔ እያየ ማደንዘዣ ልሰጣት አልችልም አለ ጭንቅላቱን እያወዛወዘ። ዶክተር ጊዜ የለንም፣ ነገርኩህ እኮ ባትሰጣትም እዚሁ ጠረጴዛ ላይ ትሞታለች፣ ቢያንስ እድል እንስጣት ነው ምልህ ብላ ስትለምነው አልሰማ ሲላት በስጨት ብላ በቃ እምቢ ካልክ ፈርምልንና እንውጣ ብላ ጓንቷን ማወላለቅ ስትጀምር
እያቅማማ ማደንዘዣውን ለመስጠት ተስማማና ስራ ጀመሩ። በፍጥነት ወደ ውስጥ ገብታ የሚደማውን የማህፀኗን ክፍል ቆርጠው አወጡና ደም ስሮቹን ሁሉ ተቆጣጥረውና ቆጣጥረው መዝጋት ሊጀምሩ ሲሉ የማደንዘዣ ሐኪሙ ዶክተር ምንም ደም ግፊት የላትም፣ የልቧ ምትም በጣም የተዛባ ነው ሲል ከግራና ከቀኝ ዝናሽን ለማትረፍ መረባረብ ጀመሩ። ልቧ ቀጥ ብሎ ሲቆም የሁሉም ተስፋ ነፋስ እንዳጠፋው ሻማ ድርግም አለ። ከብዙ ልፋት በኋላ አንዴ ሲመጣ አንዴ ሲጠፋ የቆየው ልቧ ቆሞ ቀረ። ተስፋ በቆረጠ ድምፅ በቃ ምንም ማድረግ አንችልም፣ የለችም፣ አምልጣናለች አለ። ግንባሩ ላይ ያቸፈፈውን ላብ እየጠረገና ራሱን እያወዛወዘ የመጨረሻውን ቃል ሲሰማ የሌላ ሰውን ወሽመጥ ብጥስ አለ። አምላኬ ምን አለ ብሎ ጓንት ባጠለቁ እጆቹ ራሱን እንደያዘ የሆነውን ማመን አቅቶት በተቀላቀለ ንዴትና ጸጸት ውስጡ ሲጨስ ተሰማው። ወደ መስኮቱ ሄዶ አላፋ አግዳሚ መኪኖቹን ውር ውር የሚሉ ሰዎችን በደመነፍስ እያየ በቆመበት ቀረ። አባቷ ትዝ ሲሉት አሁን ምን ይባላል ብሎ አይኖቹን ጨፈነ። የደረቅ ከንፈሩን በምላሱ ሲያርስ ከሁለት አይኖቹ እንባው በጉንጮቹ ላይ ያለ ከልካይ ወረደ። ውስጧ ድብን ያለው ዶክተር ሜሮንም የማደንዘዣ ሐኪሙን አመስግና አብሯት የነበረውን ሬዚደንት ዶክተር ላይ ሕይወት አልባ ቀዝቃዣ አይኖቿን ተክላ ዶክተር ሳባና ኢንተርኑን ጨምሮ 4 ሰዓት ላይ እኔ ቢሮ እንገናኝ አለችና ወደ ሌላ ሰው አጠገብ ሄዳ ጸጥ ብላ ፊት ቆመች። ክንዱን ይዛው ከኦፕሬሽኑ ክፍል ወጡ። ቢሮዋ ሲደርሱ ሰውነቱ ሁሉ ከቶት አንዱ ሶፋ ላይ ዘጭ ብሎ ተቀመጠ። ስለ ዝናሽ ታሪክ ጳውሎስ ሆስፒታል እንዴት እንዳገኛት ከመጀመሪያ ጀምሮ አጫወታት። ስለ ልጆቿና ስለ አባቷ ሲነግራት የእሷም እንባ መፍሰስ ጀመረ። ከጥቁር አንበሳ የሆነውን ነገር ሁሉ ሲነግራት ሐዘኗ እንዴት ተቀይሮ ክፍሉ ውስጥ ተንቆራጠጠች። ምን ማድረግ እንደምትችል እያሰበች ተመልሳ ተቀመጠች። መክሰስ አይቻልም እንዴ? ይህ እኮ ነፍስ ማጥፋት ነው። እንዴት ዝም ተብሎ ይታያል? አለ ውስጡ የሞላውን ሲቃ እየተቆጣጠረ። ማንን ትከሳለህ? ሌላ ሰው? ሆስፒታሉን? ሐኪሞቹን? ነርሶቹን? ዘበኞቹን? የጽዳት ሰራተኛዋን? ጤና ጥበቃን? ማንን? የተለከፈ ሀገር ውስጥ እኮ ነው የምንኖረው። ደግና ሰው አክባሪ ባህል እየተባለ ቢለፈለፍም እውነቱ ግን ሕሊና የሌለው ጨካኝና ለሰው ዋጋ ደንታ የማይሰጠው ሰው ነው የሚበዛው። ማንን ትከሳለህ? ደፍሮ ያስረገዛትን? ማንን? ደግሞ የሚከሰስ ተገኝቶ ብትከስስ ፍርድ ቤቱም ያው እኮ ነው። የት ሄደህ ለማና ቤት ትላለህ? ማንስ ምስክር ሆኖ ይቆምልሃል? የምትተናነቀው ከሰው ጋር እንዳይመስልህ፣ ከሕግ ጋርም አይደለም። ሕሊናው ከጠፋበት የሰው ዋጋ ከተሰወረበት የታመመ ጥቅል አስተሳሰብ ጋር ነው። ይህን ሁሉ ዓመት ተምሮ በሰውና በእግዚአብሔር ፊት በመሐላ ከታሰረ ባለሙያ ያላገኘኸውን ሞራል ከየት ታገኘዋለህ? ብላው ተነስታ ከመስኮቱ አጠገብ ሄዳ ራሷን ይዛ ቆመች። ተመልሳ እንደገና ዞር ብላ ወደ እርሱ መጥታ እጆቿን እያወናጨፈች ግን ደግሞ እንደዚህ ስል ዝም የምል እንዳይመስልህ፣ እስከ መጨረሻው ድረስ ለዚች ልጅ ሞት ቢያንስ በሕክምናው በኩል ያጠፉ ሰዎች የጥፋታቸውን ዋጋ ይከፍላሉ። ቢለወጡም ባይለወጡም የራሳቸው ጉዳይ ነው። እዚህ ነፍሰ ገዳዮችን አናሰለጥንም ብላ ነጭ የስራ ኮቷን አውልቃ ካጠገቡ ተቀመጠች። አሁን ምን ተብሎ ነው ለአባቷ የሚናገራቸው? ልጆቿንም ሳስብ አይዶን ነው ብሎ ዝም አለ። እንደምንም ሳንቾ ጋር ሲደውል እዛው ጳውሎስ የአእምሮ ሕክምና ክሊኒክ እንዳለ ነገረው። የሆነውን ነገር ባጭሩ አስረዳውና የዝናሽ አባት የቀጠረበት ቦታ እንዲመጣ ነገረው። ከዶክተር ሜሮን ጋር ትንሽ አውርተው አመስግኗት ከቢሮ ወጣ። የዝናሽ አባት ደግሞ አንዳች ነገር የልጃቸውን ዜና ሞት ሹክ ያላቸው ይመስል እያለቀሱና እየተንቆራጠጡ ሲጠብቁት ደረሰ። ሳንቾ ከሚስጥር ጋር ነበር የመጣው። ሁለቱም ስለ ዝናሽ ስለሚያውቁ እስን ብለዋል። የዝናሽ አባት ሌላ ሰውን ሲያዩት አንከስ አንከስ እያሉ በፍጥነት ወደ እርሱ ተጠጉ።
እንዴት ሆነሽ ልጄ ተረፈችው ሲሉ ጥቂት ዝም ብሎ ቆየና ትከሻቸውን ደገፍ አድርጎ የምንችለውን ሁሉ አደረግን አባባ፣ ብዙ ደም ስለፈሰሳት ልናተርፋት አልቻልንም፣ አመለጠችን አለ የማደንዘዣ ሐኪሙን ቋንቋ በመጠቀም ስብር ባለ ድምፅ። ዝልፍልፍ ብለው ሊወድቁበት ሲሉ ከሳንቾ ጋር እንደምንም ደጋግፈው ከጀርባቸው ካለ ባለድጋፍ አግዳሚ ወንበር ላይ አስቀመጧቸው። ድርቅ እንዳሉ ለጥቂት ጊዜ ዝም ብለው ቆዩ። አይ ልጄ፣ የኔ አበባ፣ የኔ ዝና፣ እኔ አፈር ልብላልሽ፣ እኔ ልቅደምሽ እያሉ እዛው ባሉበት ሆነው ልብ በሚሰብር ዜማ እያንጎራጎሩ ቆዩ። ድንገት ከእንቅልፉ እንደነቃ ሰው ከመቀመጫው ላይ ብድግ አሉ። ልጄ፣ ዝናዬ፣ ምን ልበላቸው ለጣናቱ? ሲጠብቁሽ ነበር እኮ ለእንቁጣጣሽ። እወይ ምን ነው በአውደ ዓመቱ ያቺ እናትሽ ምን ትል ነበር ዝናዬ? እያሉ ደረታቸውን ላመል ያህል እየደቁና ጎንበስ ቀና እያሉ ሲያለቅሱ የሁሉም ልብ አብሮ ደማ። የልጅን ሞት ህመም የሚያውቀው ልጁን በሞት ያጣ ብቻ ነው። ሐኪሞች በቸልታም ይሁን በድካም በማናለኝበትም ይሁን በችሎታ ማነስ የሚሰሩት ስህተት የሚፈጥረውን የሰቆቃ ልክ ምን ያህል ያውቁ ይሆን ብሎ አሰበ ሌላ ሰው። ሐኪም ቢሆንም ሐኪም ባልሆነው የወላጅ ልቡ ለማሰብ ሞከረ። ለሳንቾና ሚስጥር ከዝናሽ አባት ጋር እንዲሆኑና የቀረውን የሆስፒታል ሂደት እንዲያግዟቸው አደራ ሰጣቸው። የሚያስፈልገውን ገንዘብ እሱ እንደሚከፍል ነግሯቸው ለጊዜው ኪሶ ውስጥ ያለውን 700 ብር በሙሉ ለሳንቾ ሰጠው። ይቅርታ፣ እኔ አሁን እዚህ መቆየት አልችልም። አንድ መሄድ ያለብኝ ቦታ አለ። እንደጨረስኩ እደውልላችኋለሁ። አባባ፣ እነርሱ ይረዱታል። አይዞ፣ እኔም ቶሎ እመለሳለሁ ብሎ ትከሻቸውን መታ መታ አድርጎ ትንሽ አጽናንቷቸው ወደ መኪናው በፍጥነት ሄደ። መጨረሻ ላይ እንደ ህልም የሰማውን የሚስጥርን ቀስ ብለህ ንዳ ዶክተር ሌላ የሚል የተጨነቀ ድምፅ ነበር። የሚሄድበት ቦታ ኖሮ ሳይሆን ለብቻው መሄድ፣ ከከተማው መውጣት፣ ከሰው ሁሉ ራቅ ማለት ፈልጎ ነበር። ከሁሉም ነገር ለመሸሽ፣ ከምንም ነገር ላይ ሸሽ። አሁንም ውስጡ በቁጣ ይነዳል። በማን ላይ እንደተቆጣ ወይም መቆጣት እንዳለበት አላወቀም። ማንን ትከሳለህ? ለማንስ አቤት ትላለህ? የሚለው የዶክተር ሜሎን ቃል ደጋግሞ እያቃጨለበት ከሆስፒታሉ ውልቅ ብሎ ወጣ። ልቦናው ላይ በሚጋልበው ስሜት እየተነዳ መኪናውን እየረገጠ ከነፈ። ለመጨረሻ ጊዜ አይኖቿን ገለጥ አድርጋ ያኩተመተመችውን ነገርና የደብዛዛ ፈገግታዋን ትርጉም ለማወቅ ፈለገ። የዝናሽ ነፍስ ወደ ሰማይ ቤት ለመጨረሻ ጊዜ ከመሰናበቷ በፊት በፍጥነት የሚነዳትን መኪና ተከትላ ከበላዩ እየበረረች የምትከተለው መሰለው። አነዳዱ ከዝናሽ ነፍስ ጋር እሽቅድድም ይመስል ነበር። ከሐሳቡ ሲነቃ ራሱን ከከተማ ወጥቶ ወደ ደብረ ሊባኖስ ገዳም በሚወስደው መንገድ ላይ በተንጣለለ ሰፊ ሜዳ አቋርጦ በሚሄደው አስፋልት ላይ ነበር። መኪናውን አቁሞ ወደ ማሳው ውስጥ ገብቶ ዝም ብሎ ወደ አንዱ አቅጣጫ እግሩ እንደመራው ሄደ። እርግጥ ነው ማን ይከሰሳል አለ በውስጡ። ደፍሮ ያስረገዛት ጎረምሳ፣ ከጥቁር አንበሳ ሳያ የሸኛት ሐኪም፣ የጳውሎስ ድንገተኛ ክፍል ሰራተኞች ወይስ ማን? ደግሞስ አእምሮዋ ባይታመም ለዚህ ትበቃ ነበር? ለሱስ ተጠያቂው ማን ነው? ሁሉም ቢከሰሱ እጃቸውን የሚጠቁሙት ከነሱ ሌላ ሰው አያጡም። ጥፋቱ የኔ ነው የሚል አንድም ሰው አይገኝም። ጥፋተኛውን መርምሮ ተገቢውን እርምጃ መውሰድስ የማን ስራ ነው? እሱም የሌላ ሰው ተግባር እንደሆነ የሚያስብ እንጂ የኔ ኃላፊነት ነው የሚል የት ይገኛል? ዶክተር ሜሮንስ ብቻዋን ምን ልታደርግ ትችላለች? እሷም ሌላ አቤቱታ ሰሚ፣ ለመቅጣትና ለመሸለም ጉልበት ያለው ሌላ ሰው ትፈልጋለች። እንዳለችው ለማን አቤት ይባላል? የሚዳኝ ጥፋተኛና የሚዳኝ ዳኛን ማን ሊያገናኛቸው ይችላል? የውስጥ የህሊና ዳኛ ያልዳኘውን የቱ ፍርድ ቤት፣ የቱ የሥነ ሥርዓት ኮሚቴ ብይን ሊሰጥበት፣ ፍትህ ሊያወርድበት ይችላል?
የዝናሽን ጉዳይ ከታላቁ የህሊና ፍርድ ቤት አቅርቦ የሚሞግትላት ታዲያ ማን ነው እያለ ሲያስብ ምን ያህል ርቆ እንደተጓዘ አልታወቀውም ነበር። ወደ መኪናው እየተመለሰ ዝናሽ ያሳለፈችው መንገላታት፣ የልጆቿ ናፍቆትና ሰቀቀን፣ የአባቷ ጉስቁልናና መከራ የጠገበ ፊት እየተፈራረቁ ሲመጡበት ውስጡ ተረበሸ። ልጆቿስ አሁን ምንድን ነው የሚሆኑት? አዲስ የተወለደችውን ሕፃን ማን ያሳድጋታል? የሴት ልጇስ ዕጣ ፈንታ ምን ይሆን? መሞታቸውም መኖራቸውም የማንንም ጉዳይ ሳይሆን እንደ እንፋሎት ተነው እንደ ጤዛ ረግፈው በየስርቻው የሚቀሩ ስንት ዝናሾች ይኖሩ ይሆን? አይምሯቸው በታመሙ ሰዎች ላይ የጤና ባለሙያዎች እንኳን ሳይቀሩ ለምንድን ነው እንደዚህ የሚጨክኑት? ሰው አይመስሏቸውም ማለት ነው? ልብና ጉበቱ ለታመመ ሰው የሚራሩ ሰዎችስ ለምንድን ነው አይምሯቸው በታመሙ ሰዎች ላይ የሚጨክኑት? ጋኔን ተሸክመው እርግማን አዝለው የሚዘሩ ስለሚመስላቸው ይሆን? አሁን ዝናሽ የአእምሮ ህመምተኛ ባትሆንና ገንዘብ ያላት የተማረች ነፍሰ ጡር ብትሆን የጥቁር አንበሳ ተረኛ ዶክተር ሳያያት በግዴለሽነት ይመልሳት ነበር? ጳውሎስ ሆስፒታልስ ያን ያህል ጊዜ እንደወደቀ ዕቃ ተጥላ በደሟ እንደተነከረች ትረሳ ነበር? የሰው ዋጋ የሰው ያህል እንዲሆን ገንዘብ፣ ዘመድ፣ ስልጣን፣ ታዋቂነት የመሳሰሉ ኮተቶች ያስፈልጋሉ ማለት ነው? እነዚህስ ጠፊና መጪ ቅጥያዎች ለምንድን ነው ሰው ከመሆን በላይ ተከብረው